አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ እስኪ ለቁርስ የሚሆኑ ምግቦችን እናዘጋጅ። ተከታተሉኝ፣ አብራችሁን ሆኑ። አዲስ ከሆናችሁ ሰብስክራይብ አድርጉልኝ፣ በኮሜንት ደግሞ ፍቅራችሁን ግለጹልኝ። ልሰራ ካሰብኳቸው ምግቦች መካከል አንዷ ድንች ናት። እየተቀቀለች ነው። ከዛ በኋላ ያለውን ፕሮሰስ አብረን አብራችሁ። ግብአቶቻችን እንግዲህ ቀይ ሽንኩርት፣ ቲማቲም፣ ሚጥሚጣና ነጭ ሽንኩርት ናቸው። ጨው፣ ዘይትና አንዳንዴ ደግሞ የተፈጨ ሚጥሚጣም ያስፈልገዋል። እንቀጥጋለው። ብረት ድስታችን ላይ ዘይታችንን እናረግበታለን። በእርግጥ ከቀጭኑ ዘይት ወፍራሙ ዘይት እንደሚሻል ስንቶቻችሁ ታውቃላችሁ? እውቀት ያክል ነው። ያኛው በፋብሪካ ተቃጥሎ የመጣ ዘይት ነው። ይሄኛው ደግሞ ሳይቃጠል እኛ ራሳችን የምናቃጥለው ነው። ነገር ግን ይሄኛው ደግሞ የልብ የመርጋት ችግር ስለሚያጋጥመው ሰውነታችንም ላይ የመርጋት ችግር አለ። ለዚህ ደግሞ ሻይ ብጠጡ የማውጣት ችሎታ እንዳለው አንዳንድ ሳይንቲስቶች ይሻላሉ። ግን ከቀጭኑ ዘይት ወፍራሙ ዘይት እመክራችኋለሁ። ሽንኩርታችንን እንግዲህ አስገብተናል። ሽንኩርታችን ትንሽ ከለሯ ወደ ወርቃማ ነገር ነው ምናምን ብቻ እንደዛ ትንሽ ቀየር ስታረግ ቲማቲማችን ላይ እንግዲህ ነጭ ሽንኩርታችንን ጨመር አድርገንባታል። ያው አብራ እንድትበስል ያክል ማለት ነው። ቲማቲምንም ከተናል። ቲማቲም በነገራችን ላይ ልጫውን ባታስወጡት ባይ ነኝ። ምክንያቱም ጥቅሙ ልጫው ላይ ስላለ ማለት ነው። እንግዲህ ድንቻችን በስላለች። ቲማቲማችን እስከሚበስል ድንቻችንን እንልጥና እንከትፋለን ማለት ነው። ተከታተሉን አብራችሁ። ድንቻችን ተልጣለች። ሳልነግራችሁ የቀረሁት እንቁላል አለበት። በእርግጥ ለአራት ወይ ለአምስት ሰው ነው ቁርሱ። ስለዚህ እንቁላሏ ሁለት ብቻ ሳይሆን ባላችን እኛ ኢትዮጵያዊ ምግብ ተርፎን ሳለ ግን አጠቃቀሙ ስለማንችልበት ሁለት እንቁላል አለኝ። ሁለቱን እንቁላልም በደንብ አድርጌ ከትፋታለሁ። ከዛ ቀላቅዬ እሰጣችኋለሁ። ፊኒሺንጉ ላይ ታዩታላችሁ። ድንቻችን ላይ እንክተፋት። ፋይናሊ አልቃለች፣ ትገባለች እና ጨዋችንን እናደርግባታለን። ከዛ ለዋስ እና ጨዋችንን እናደርግባታለን። ከዛ ለዋስ ሻያችንን ወደ ፌርሙዛችን ቅመም አለው። ዋው ሽታው ደስ ሲል አውቄ ነው ቅመም የለው። ፋይናል ሪዛልቱ ይቺ ናት። አታምርም? ሻያችን አለች እዚህ ጋር አብረን እንብላ። ስላያችሁኝ አመሰግናለሁኝ። ሰብስክራይብ እንዳይለያችሁ።